ይሄን የመሰለ ሶፋ በ10 ሺህ ብር ብቻ። ሃይ እንዴት ናችሁ? ዛሬ ደግሞ የፈርኒቸር ማርኬት ማሳያችሁ ይሆናል። አብራችን ሁኑ። ይህ በቻይና የሚገኝ ዓለማችን ትልቁ የፈርኒቸር ማርኬት ሲሆን እዚህ መታችሁ የምታጡት የፈርኒቸር አይነት የለም ብል ማካበድ አይሆንብኝም። ይህ ማርኬት እጅግ ሰፊ ስለሆነ ሁሉንም ቦታ አይቶ ለመጨረስ ከ4 እስከ 5 ቀን ሊፈጅ ይችላል። በዚህ ገበያ ውስጥም ከብዙ ዓለም ሀገራት የሚመጡ ገበያተኞች በብዛት ያሉ ሲሆን ትንሽ የማይባሉ ቻይኖችም ለመገበየት እዚህ ይመጣሉ። ዛሬ የማሳያችሁ ማርኬት ካሉት የፈርኒቸር ማርኬቶች ቅናሽና ለአፍሪካውያን የሚሆነውን ማርኬት ነው። በቀጣይ ቪዲዮ ላይም እጅግ ውድና ላደጉ ሀገራት ኤክስፖርት የሚደረግበትን ማርኬት ማየት ከፈለጋችሁ ፈርኒቸር 2 ብላችሁ ኮሜንት አድርጉልኝ። ታዲያም ይህ ማርኬት ውስጥ የማታዩት የፈርኒቸር አይነት የለም። ዋጋቸውን በጣም ተመጣጣኝ ሲሆን እኔ በመጣሁበት ሰዓት ለ3 ቀን የሚቆይ ዲስካውንት ስለነበራቸው የአብዛኛው እቃ ዋጋ ላዩ ላይ በቅናሽ ተለጥፏል። ታዲያም እጅግ ቅንጡ የሆኑ ሶፋዎች፣ ምቹ የሆኑ አልጋዎች ከነፍራሻቸው፣ ድሬሲንግ ቴብሎች፣ ቸስት ድሮወር፣ ዘመናዊ የሆኑ መዘርጋትና መታጠፍ የሚችሉ የምግብ ጠረጴዛዎች፣ ከቤት አልፎም ለኦፊስ የሚሆኑ ደረጃቸውን የጠበቁ ወንበርና ጠረጴዛ እንዲሁም ለሼርድ ኦፊስ የሚሆኑ ጠረጴዛዎች፣ በተለያየ ከለር የተዘጋ የሲኒማ ቤት የሚሆኑ ወንበሮች፣ ለሆስፒታል የሚሆኑ አግዳሚ ወንበሮች፣ በተጨማሪም ለትምህርት ቤት የሚሆኑ ወንበርና መቀመጫዎች እንዲሁም ለአውትዶር የሚሆኑ የህፃናት መጫወቻዎች፣ ለአዋቂዎች ደግሞ ፑልና ጆተኒዎችን በብዛት ተመልክቻለሁ። ያልዘረዘርኳቸውንም ቪዲዮ ላይ ታገኟቸዋላችሁ። ስቶክ ያለው እቃ ከሆነ ደግሞ ከአንድ ፍሬ ጀምሮ ኦርደር ማድረግ የምትችሉ ሲሆን ከለርና ማቴሪያል መቀየር ከፈለጋችሁ ካላቸው ካታሎግ ላይ በመምረጥ ኦርደር ማድረግ ትችላላችሁ። እንዲሁም ዲዛይነር ከሆናችሁ ዲዛይን ያደረጋችሁትን እቃ በጥራት ሰርተው ይሰጧችኋል። ታዲያም እዚህ ማርኬት ላይ የፋብሪካ ባለቤቶች እና አትራፊ ነጋዴዎች ተደባልቀው ይገኛሉ። የፋብሪካ ባለቤቶችን ብቻ ለማግኘት ደግሞ የካንተን ፌር ባዛርን በሁለተኛ ዙር በመሳተፍ ቻይና ላይ ያሉ የፈርኒቸር ፋብሪካ ባለቤቶችን ብቻ ፊት ለፊት ታገኛላችሁ። ታዲያም ከፋብሪካ በመግዛት እጅግ ቅናሽ ዋጋ እንዲሁም ጥራት ያላቸው ፈርኒቸሮች ማግኘት ትችላላችሁ። ይህን ባዛር ከሚያዝያ 15 እስከ 19 መሳተፍ ትችሉ ዘንድ ከ98 ሺህ ብር ጀምሮ ፓኬጆችን አዘጋጅተናል። ያሉን ቀሪ ቦታዎች ውስን ስለሆኑ ከወዲሁ ይመዝገቡ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ፎሎ ማድረግ እንዳይዘነጋ። የእናንተው ታማኝ ቻይና ኤጀንት ቻይና ገበያ